ተጎዳሽ ወይ ሰምጥ ሰምኝ ወይኔ ወይኔ ልክስክስች እኔ ላገባሻለሁ ብሎ በኔ ላይ የሚጫወትብኝ ኖሯል ማለት ነው። አላወቀኝም ማለት ነው። ሌላ ሴት ላይ ቀበቶ በታበት እንጂ አፈር ወላስጨብጠው ያበው አይደለሁም። ወይኔ አራም ተሮቢ በማሪ አራ ልቤን ከዳኝ ባለፈው ነገር ፖለታከለ ነግራት ብዬ አንተ ዝም ስትል ዝም አልኩ። እኔ ዝም አላልኩም። እንዲሁ ጉዳይ ምኑ አላልቀስ ሲል ጊዜ ነው እንጂ እኔ ዝም አላልኩም። ደሞስ ቅበላ ቢያልፍ ፋሲካ አለ አይደል? ዳርስ በቃ ተጠብቀሃል ባይ አንተ ሰው ምን እንደው እንደዚህ አስደንብሮ አስወጣበል እንጃ። እኔስ ምኑን አወኩት? ብቻ ምን የሆነ ነገር ከጀርባዬ ሲጀልጠኝ አይደል እንዴ ተገባውበት ስምም ስወጣ የተሰማኝ ምን ጊዜ ውስጥ ነበር ማለት ነው። እንጃ መሰለኝ። ኧረ አይደለም። ኧረ ካንተዬ አሁንም በደንብ አለቆ ምን ውርቅ ናት። ተረጋጋ እንጂ። ለማንኛውም ዝም ብለህ ነው ማለት ጨረስከው መሰለኝ። ያችን ልጅ ለይታን ይሆን መሰለኝ። ደሞ እኮ እናቱ ከመሞቷ በፊት ሊያገባት አስጠይቋት ነበር። የእናቱ መሞት ነው እንጂ ሰርጉን ያስቀረው። ያያ መላኩ ሊናት እንዴ? አው የሆነ መላ መፈለግ ሳይኖርብን አይቀር። ወይቶ ያችን አበቡን ፈለገና ናግኛትና ልጅቷን ፈልጋት አምጣልና ተንፍሽ ብትል ከነ ቤተሰቦቿ ነው ሳትምለቅባት። እኛ ብንሄድ ይሻላል። አበቡ ግን አበቡን ተጠራጠርካት እኮ። እሷ እኮ ታሰበችበት ተነብር ቅንድብ ጠጉር ታመጣለች። ግን ምን እሷም ታከፋች ታግርም ወጀሌ ታና ጥቅም አልሆና መቀመጫ መራመጃ ልታሳጣ ትችላለች። መራመጃ አረ ምንድን ነው የሰራው?